አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? የቤተሰቦቼ ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። አልሐምዱሊላህ ዛሬ ምንድነው ከኔ ጋር የምንሰራው መግሉባ እንሰራለን ማለት ነው። መጀመሪያ ምን አለኝ እዚህ ጋር እንግዲህ ጃህዝ ያደረኳቸው ነገሮች እንግዲህ ካሉ ታውቁታላችሁ ሁሉንም ምን ምን እንደሚያስፈልግ ማለት ነው። ድንች፣ ካሮት እና ይሄንኛውን ባይዘው ስሙን ብዙም አላውቀውም። እዚህ ጋር ምን አለኝ በባካራት ያሸጉት ድጃጃ አለኝ ማለት ነው። እዚህ ጋር ሽኩርና አድርጌዋለሁ። ከዛ እነዚህ ሽንኩርቶች፣ ነጭ ሽንኩርቶች፣ ባካራቶች ከዚህ ጋር ሩዝ አለ። አሁን ወደ አሰራሩ እንሄዳለን ማለት ነው ውዶቼ። እንግዲህ የምታውልኝ ላይክ ሰብስክራይብ አድርጉልኝ ማለት ነው። አሁን መጀመሪያ ወደ ምን እንሄዳለን? ይሄንን በመጥበስ እንሄዳለን ማለት ነው። እዚች ጋር እንግዲህ ዘይቴን እየደረሰች ትመስለኛለች። ገና ነው። እዚህ ጋር ደግሞ ነጭ ሩዝ ቀቅላለሁ። ነጭ ሩዝ ጥዳለሁ ማለት ነው። እና ወዶቼ ዘይት ትንሽ ይቀረዋል ማለት ነው። እዚች ጋር እንግዲህ እንትን እንላለን። እዚች ጋር ደግሞ አሁን ያው ገና ነው፣ ገና እየፈላልኝ ነው። እና ወዶቼ እንግዲህ እያደረግን ወደ ስራው እንሄዳለን ማለት ነው። እሺ ውዶቼ እዚህ ጋር ውሃ ጨምት ዘይት ጨምራለሁ። ሩዙ እንትን እንዳይልብኝ ማለት ነው፣ እንዳይያዝብኝ ካላስ ይገባዋል። ከዚህ ጋር እነዚህን ቅመሞችን እጨምራለሁ። ከዛ እዚህ ጋር ጨው ጨምራለሁ። ከዛ ሩዜን እጨምራለሁ። እሺ መብሰል አለበት። ትንሽ ውሃ ይጨምርበት። እንግዲህ ውዶቼ እንግዲህ እንደዚች እየጠባበስኩኝ ነው። ቅድም የጣርኩትን ቀየርኩት፣ ደስ አላለኝም ነበርና አንዷን ጣል ሳረጋት ደስ አላለችኝም። ከዛ ዘይትን ቀያየርኩኝ ማለት ነው። እና እንግዲህ እቺን መስራው ፋፍሽ ያልኩ ነው። እንግዲህ አንድ ሰዓት ነው የቀረችኝ። በአንድ ሰዓት ውስጥ እንግዲህ ቶሎ ቶሎ ፈጠን እያልኩኝ ማሰራራት ነው ውዶቼ። ሙያ ልመዱ፣ ሙያ አናቅም ምናምን ምግብ መስራት አንችልም ምናምን አትበሉ፣ ልመዱ። ምክንያቱም ብትለምዱም ለራሳችን ይጠቅማችኋል፣ ለወደፊቱም ይጠቅማችኋል ማለት ነው። እና ለወደፊቱም እንግዲህ ሩዜን እየደረሰችልኝ ነው። ማሻአላ ተባረካላ። እኔም ለራሱ ድሮ ጽዳት ብቻ ነበርና የምሰራው ምግብ መስራት እንዲህ ሙያው አልነበረኝም። ግን አሁን ላይ አልሐምዱሊላህ የማይለመድም ነገር የለም፣ ይለመዳል። ለራሳችንም ለወደፊትንም የሆነ ሀሳብ እንትን ስንል ለራሳችንም ይጠቅመናል ማለት ነው። የራሳችን የሆነ ስራ ሊኖረን ይችላል እና እንደዚህ ሙያ ብንለምድ አሪፍ ነው። አብዛኛዎቹ እነዚህ ሳንዱሾች ምናምን ብንለምድ ለኛ ይጠቅመናል ማለት ነው። እንግዲህ እስቲ አብረን እንከታተላለን ስራዬን ማለት ነው። አብራችሁ ቆዩ። እሺ ውዶቼ እንግዲህ እዚች ላይ ደርሰናል ማለት ነው። ቅመሞቼ እስቲ እንግዲህ ሩዜን እናያት ማለት ነው። ሩዜን መስላለች እንግዲህ ለአንድ ሰው አይደለም የምሰራው፣ ትበቃኛለች። እዚች ጋር እንግዲህ መግሉባዬ ፏፏ እያለ ነው። ከዛ ይሄንን ደግሞ ምን እናደርጋለን ማለት ነው። ይሄንን እናነሳና ሽንኩርታችንን ምናምናችን እንግዲህ እናቁላላለን ማለት ነው። እሺ ውዶቼ እንግዲህ አሁን ምን እንሰራለን ማለት ነው። ሽንኩርታችንን እንዶላለን ማለት ነው። ከዛ ሽንኩርቴን አስገባና አቁላላለሁ። እንግዲህ ሽንኩርታችንን እናቁላላለን ማለት ነው። ከዛ በቃ እንዲህ እያደረግን እንግዲህ ከአሁን ሁሉ ደርሶልና ይችን በደንብ ማቁላላት ምርጥ የሆነች ምግብ መስራት አለብን። እሺ ውዶቼ እና አብራችሁን ጠብቁን እና ውዶቼ አልሐምዱሊላህ ብቻ
እንግዲህ እነዚህን ጠባብሻለሁኝ። ይቺ ትቀረኛለች እና ግጃጅ ትቀረኛለች። ግጃጁን ጥብስ ነው የማደርገው። ነጭን ደግሞ እንዲች እያቁላለሁኝ እንዲች እያረኩ እሰራለሁ ማለት ነው። እንደኛ ሀበሻ ባለሙያ አለ እንዴ? ወረበልን ሀበሻ እንኮ በጣም ጽድት ፏፍሽ ያለች ቆሻሻ የማትወድ ምግቧ የሚጣፍጥላት እጅን ያለን እኛ ሀበሾች ማለት ነው። እነዚህ ወላሂ ግን ብዙ መናገር አልፈልግም። ያው ፀጉራቸውን ነክተው ምግብ ይበላሉ። እንደው ገላቸውንም ማከው ምግብ ማጨማለቅ ይወዳሉ። ያው እኔ ባልነግራችሁ እናንተ በየቤቱ ሁሉንም ነገር ታውቃላችሁ። ከስንት አንዳንድ ናቸው ጸዴ አረቦች ያሉት ማለት ነው። በይዘዌ አሁን የገባሁባቸው ሰዎች ማሻአላህ ተባረካላህ ጸዴ ናቸው። ያው ልጆቹ ይቀራቸዋል። ልጆቹን ግን ሀይ እያጉኝ እየተቆጣሁ እንግዲህ ማስለመድ ነው ያው ልጅ ስለሆኑ ማለት ነው። ግን እንዳበሻ ማን እንዳበሻ የኛ ሀገር ልጆች ኢትዮጵያዊ አይዟችሁ የኔ ቅመሞች፣ ሁሉም ነገር ያልፋል። እሺ አይዟችሁ፣ አላህ ያበርታን፣ አላህ ያጠንክረን። አይዟችሁ ደግሞ አላህ እድሜና ጤና ይስጣችሁ። ወላሂ እድሜና ጤና ይስጣችሁ። እንደ ልፋታችን፣ እንደ ድካማችን፣ እንደ ላባችን አላህ አይቶ ደግሞ አላህ ይራዝቀን። እሱ ረህመቱን ይስጣን። ወላሂ ለአዚምና አይዟችሁ፣ አትጨናነቁ። ምግብ መስራት ባይዘው መዝናናት ነው። በቃ ዘና እያላችሁ ነው የምትሰሩት። ያው እንደዚህ እያረጋችሁ ደግሞ አንድ ቤት ሁለት የምትሰሩ ካላችሁ ደግሞ ተባበሩ። እሺ ምቀኝነት ምንም አይሰራም። ተባበሩ። በቃ ስንተባበር ምናምን አላህም በረካ አለውና አይዟችሁ፣ ጠንኩሩ። ሁሉም ያልፋል። ደግሞ ለሀገራችን ያብቃል። ህልማችን ተሳክቶ ደግሞ ወደ ሀገራችን በሰላም በደስታ የምንገባ አላህ ያድርገን። ከልጆቻችን ጋር ከቤተሰቦቻችን ጋር የምንገናኝ አላህ ያድርገን ማለት ነው ውዶቼ። እና አላህ ይጠብቀን። አይዟችሁ ደግሞ እንዳላትረዝምባቸው አጠር እያደረኩኝ ብቅላለሁ። እሺ ውዶቼ፣ ይሄን እንግዲህ እንደዚህ አቁላለሁት ማለት ነው። እዛ ቅመም ጨመርኩኝ። ያው በደንብ ላይ ይታያችሁ ይችላል። በጣም ይቀርታችሁ እቺ በአንድ እጅ ይጀዋል፣ በአንድ እጅ ስራ ትንሽ ከበድ ይላልና በጣም ይቀርታል። ከዛ ሁሉ ማስተካከል ያለሁኝ ከዛ ምን እናደርጋለን ማለት ነው። ቲማቲማችንን እንጨምራለን። እሺ ውዶቼ እንግዲህ እቺ ሳልሳ ናት። ሳልሳ ከዛ አብረን እናቁላላለን ማለት ነው። እሺ እንግዲህ እዚህ ላይ ደርሰናል። ናወጣው ነበር ትንሽ ቀረፍ ይለዋል። እሺ ውዶች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ላይክ ሰብስክራይብ ስለምታረጉኝ በጣም አመሰግናለሁ። ቪዲዮ እንዳይረዝምብኝ ደግሞ በሁለተኛው እመጣለሁኝ ማለት ነው። ባይ ባይ።